ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰሞኑን እየተፈጠረ ያለውን ነገር ቪዲዮውንም አይታችኋል ብዬ ተስፋ አደርጋለሁ። ምንድነው የተፈጠረው? ምንድነው እየተፈጠረው ያለ ነገር የሚለውን አብረን እናያለን። ሁሉንም እነግራችኋለሁ ቤተሰብ። እንግዲህ ሰሞኑን ፍቅርና ሩታ አጉል ፍቅር ፍቅር እያጫወታቸው ነው። ጥሩ ላይ ነን፣ ጓደኛሞች ነን እያሉ ነው። እና በቃ ባለፈውም የተፈጠረውን አይታችኋል፣ ሁለቱ በሰሩት ሴራ ምናምን። አሁን ደግሞ ሁለቱ አንድ ላይ ሆነው ሩታን ለማናገር ጠርተዋታል ማለት ነው። ምንድን ነው የሚያናግሯት? እነሱ አንድ ላይ ሆነው ሄርሜላን እንትን የሚሉበት ምክንያት ምንድን ነው የሚለውን እናያለን ቤተሰብ እና ጠርተዋታል። ጠርተው ሄርሜላም መታለች፣ አብርሽም ተገኝቶበታል። ምንድን ነው እነሱን አሁን ላይ ሄርሜላ ትታቸዋለች ኦልሬዲ። ምክንያቱም ዋጋዋን አውቃ ከሁሉም ህይወት ራሷን ለማግለል እየሞከረች ነው። እዛ ያለው ነገር በሙሉ ለእሷ የሚገባት ነገር አይደለም። ይሄ በቃ ትክክለኛ ነገር ነው። ቤተሰብ እናንተም ታውቃላችሁ። ማንም በቃ ስንት ነገር እንደከፈለች ታውቃላችሁ ለአብርሽ ብላ። ነገር ግን ደግሞ እሱ የከፈለችው ትክክል እንዳልሆነ ተሰማትና ራሷን እያገለለች ባለችበት ሁኔታ እሷን ጠርተው እንደዚህ ነው ማለቱ ምኑ ጋር ነው ተገቢነቱ? ግን ደስ የሚለው ነገር እሷም አልሰማቻቸውም። ሁለቱንም ልክ ልካቸውን ነው የነገረቻቸው። እውነት እነሱ ለሁለት እንደዚህ እንላለን ሁላቸውንም አፋፋቸውን ነው ያሳዛቻቸው። ቤተሰብ መሆንም ያለበት ይሄ ነው። ሄርሜላ ከሩታ ጋር ምንም እንትን የሚላት የለም። እሺ መታረቃቸው ጥሩ ነው፣ ለበጎ ነው፣ ታረቁ። ነገር ግን ከዛ ውጭ ያለፈ ነገርም የላቸውም። በሄርሜላ እንትንም ልትል አትችልም። በቃ ሄርሜላ እውነትም ከነሱ ህይወት ነው መውጣት የነበረባት። ጭራሽ ሩታ አሁን ላይ በቃ እያበደች ነው ያለችው። እንዴ በዚህ ልክ ምንድን ነው ጭራሽ ምንድን ነው ያለችው? ትወደኛለህ። በቃ አብርሽ እንግዲህ የሚመርጠውን መርጦ ሲጀምር ፍቅር በዚህኛው መንገዱ ባትገባበትና አንተን ባይል ኖሮ እሱ ምርጫውን ታውቃላችሁ። ቤተሰብ ማንን እንደሚመርጥ ታውቃላችሁ። ማንም መርጦ እንደነበረም ታውቃላችሁ። ግን አሁን ላይ በኩራት እሱ እንኳን አልፈልግሽም እያላት ፊት ለፊቷ ቆሞ እንደምፈልግሽ ነው እንደሚሰማሽ፣ እኔ አልወድሽም፣ ከአንቺ ጋር መቼም አልሆንም እያላት እንደሚወዳት ታስመስላለች። በዚህ ልክ ራስን ማታለል ወደ ማበድ ደረጃ መሄድ ነው ቤተሰብ እንጂ ሌላ ምንም ምክንያት የለውም። አሁን አብርሽ ያው ተጸጽቶ ሄርሜላን ነው አናግሪኝ እያለ ያለው። ሄርሜላ ደግሞ አንተ ስወድህ የሰጠኝ ምላሽ አውቃለሁ፣ ስለዚህ ከዚህ በኋላ ለአንተ ምንም አይነት ቦታ የለኝም ብለዋለች። በቃ ሩታ እንደዚህ ነው መሆንም ያለብሽ። በቃ የትክክለኛ ሴት ውሳኔ። ለፍቅር ስትይ ደክመሻል፣ ብዙ መስዋዕትነትን ከፍለሻል። ነገር ግን የማይሆን ከሆነ እዛው እራሳቸው እንደፈለጉ ይሁኑ። አንቺ ከዚህ ነገር ራስሽን አውጪ። በጣም ትክክለኛ ነገር ነው ያደረግሽው። ማናቸውም እዛ ውስጥ ላንቺ አይገባሽም። ኢቭን አብርሽን ጨምሮም ቢሆን የድሮ አብርሽ ቢሆን ምናምን ነበረ። ነገር ግን እንኳንም ወደ አንቺ እንዲመለስ አደረግሽው፣ እንኳንም ተጸጸተ። ከዚህ በኋላ ግን አያስፈልግሽም፣ ማናቸውም አያስፈልጉሽም። ላንቺ በጣም ትክክለኛ ውሳኔ ነው የወሰንሽው እና ሩታ በዚህ ልክ ማበድ፣ በዚህ ልክ ራስን ማዋረድ ምን የሚሉት እንደሆነ እየገባኝ አይደለም። ምክንያቱም እሱ በግልጽ ተናግሯል። በቃ እንደማይፈልግ ተናግሯል። እንደማይፈልጋት መቼም አንቺ ጋር አልሆንም እያላት ነው። ስለዚህ ለምንድን ነው ራሷ የምትሸውደው እንዴ? በቃ ልጇን ለምን አርፋ አታሳድግም? እንዴ ማሆን ካለባቸው ትተዋቸው በቃ ሁሉንም። እቺ ፍቅር ደግሞ ምንድን ነው የምታሽቃብጠው እንዴ? ጉድ እኮ ነው። እሷ ገና አሁን መታ በሄርሜላ ቦታ ሆና እሷ ጭራሽ በህይወታችን አትግቢ፣ በህይወታቸው አትግቢ። ማን ነው ተቆርቋሪ ያደረጋት እሷን? እንዴ ማን ነው እሷን አዛዥ እሷን እንትን ያደረጋት? ግን ሄርሜላ ይመችሽ። በቃ እዚህ ጋር ማርያምን በቃ እንዴት እንደተመቸሽኝ። መሆን ያለበት ትክክለኛ ውሳኔ ይሄ ነውና በጣም ደስ የሚሉ ውሳኔ ነው። ቀጥይበት በዚህ ውሳኔሽ።